የራሳቸው የሆነ አስተዋጽኦ አላቸው። ጎረቤቶቻችን እንግዲህ በሶማሊያና ግብጽ ቀጥታ ጎረቤት ባትሆንም የአረብ ሊግ አባላት ናቸው። ግብጽ ደግሞ ከኢትዮጵያ ጋር ቀጥተኛ የሆነ የጥቅም ጉዳይ ትጋራለች። ስለዚህ በዛ ሁሉ ጊዜም በሁለቱ መካከል ውጥረት አለ። ኤርትራ ደግሞ እኔ እስካለኝ መረጃ በዚሁ በአረብ ሊግ ላይ በታዛቢነት ትካፈላለች። ደግሞ ቀላል የማይባልም ግንኙነት ነው ያላቸው። ስለዚህ ኢትዮጵያ ከነኚህ ሀገራት የተነጠለ እጣፈንታ ሊኖራት ይችላል ብሎ ማሰብ ብዙ ጊዜ አስቸጋሪ ነው። ምናልባት የኢራንን ጉዳይ እናንሳውና ወደ ጉዳያችን እያጠበብን እንመለሳለን። ልደት፣ በኢራን ላይ የተከፈተው ጦርነት ለሁሉም አስደንጋጭ በሆነ ወይም ደግሞ በዚህ እንግዲህ ባለንበትም ሀገር ብዙ ድጋፍ የሌለው ነገር ግን በተወሰኑ አካላት ከፍተኛ የሆነ ግፊት እየተደረገበትና እየቀጠለ ያለ ነው። እዚህ ዕለት በዕለት ከፍተኛ የሆነ የኑሮም የብዙ ነገርም ጫና እየፈጠረ እንደሆነ እየተመለከትን ነው። እንግዲህ ብዙ ሺህ ማይል ርቀት ላይ ተቀምጠን የኢራን ላይ የተከፈተው ጦርነትና ኢራን ይህንን እየመለሰችበት ያለው መንገድ በተለይ የሆርሙዝ ሰርጥ መዘጋት ጋር ተያይዞ የተፈጠረው የኢኮኖሚ ጫና በዓለማችን ላይ እንደው ባንተ ምልከታ ያስከትላቸዋል የምትለው በተለይም ከአፍሪካ ቀንድ አንፃር ኢትዮጵያ ደግሞ ትልቅ ኮንሱመር የሆነ ኢኮኖሚ እንደተሸከመች ሀገር ከዛ አንፃር እንደው ያንተን ምልከታ ብታጋራ ነው። እንግዲህ አሁን ስንተኛ ቀን መሆኑ ነው? 17ኛ 18ኛ ቀን መሆኑ ነው መሰለኝ። በእርግጥ አጭር ጊዜ ነው ሊባል ይችላል፣ ግን በዚህ አጭር ጊዜ በጣም ትልቅ ቀውስ ነው እየፈጠረ ያለው የኢራን ጉዳይ እና ምናልባት በታሪክ አንብበህ ከሆነ 1970ዎች ውስጥ የዓለም ወርልድ ኦይል ክራይሲስ የሚባል አንድ ክስተት ነበረ እና በዓለም ላይ የተከሰተ ከነዳጅ ጋር የተያያዘ ክራይሲስ ነበረ እና ያ ክራይሲስ አብዛኛዎቹን የዓለም ሀገሮች በተለይ ነዳጅ አምራች ያልሆኑትን በከፍተኛ የኢኮኖሚና የፖለቲካ ቀውስ ውስጥ አስገብቷቸው ነበረ፣ ኢትዮጵያን ጨምሮ ማለት ነው። ስለ ኢትዮጵያ አብዮት ራሱ ስናወራ አብዮቱን ካቀጣጠሉ ጉዳዮች ውስጥ አንዱ የነዳጅ ችግርም ነበረ እና ያ ክራይሲስ በዋናነት የተፈጠረው በሁለት ምክንያት ነው የነበረው። አንዱ በራሱ ኢራን ላይ በተፈጠረው አብዮት ምክንያት ነበረ። ያው ኢራን ከፍተኛ ነዳጅ አምራች ስለነበረች እዛ ላይ የተፈጠረው አብዮት የራሱ የሆነ ጫና ፈጥሮ ነበረ። ሌላው በወቅቱ ነዳጅ አምራች የነበሩት የአረብ ሀገሮች የታሪፍ ጭማሬ በማድረጋቸው እና የምርት ቅነሳ በማድረጋቸው ምክንያት እንደ አንድ መሳሪያ ነዳጅን ተጠቅመው ሌሎች ሀገሮችን በተወሰነ ደረጃ ለመጉዳት ያደረጉት እንቅስቃሴ ነበር እና በዛ ምክንያት ከፍተኛ የሆነ ቀውስ ነው የተፈጠረው። በዓለም ደረጃ ትልቅ የሆነ የኢኮኖሚ ቀውስ ነው ተፈጥሮ የነበረው። በብዙ ሀገሮች የፖለቲካ አለመረጋጋት ሁሉ ያመጣበት ሁኔታ ነው የነበረው እና አንድ ሀገር ላይ ኢራንን የመሰለ ሀገር ላይ እንደዚህ አይነት ቀውስ ሲፈጠር ኢምፓክቱ ቀላል አይደለም የሚሆነው። አሁን ችግሩ ምንድነው? በአሁኑ ወቅት አሜሪካን ያላት መንግስት እንደዚህ አይነቱን ነገር በደንብ በጥልቀትና በርቀት የሚያይ አይመስልም። እስራኤሎች ደግሞ ያው ኢራንን እንደ አንድ ቀዳሚ ባላንጣ አድርገው ስለሚቆጥሩ የሚያግዛቸው እስካገኙ ድረስ የማጥፋት እርምጃ መውሰድ መሞከራቸው ያው የሚጠበቅ ነው። ግን ጣጣው ቀላል አይደለም ማለት ነው። ቅርብ ነኝ ሩቅ ነኝ ልትል አትችልም። በቅርብ ያሉት የጦርነቱ ገፈት ቀማሽ ሲሆኑ እያየን ነው። በኢኮኖሚያቸው ላይ የሚያመጣው ጣጣ በጣም ከፍተኛ ነው። ፍላይት ኦልሬዲ ተስተጓጉሏል፣ ቱሪዝም ተስተጓጉሏል እና በአጠቃላይ የኢኮኖሚ እንቅስቃሴያቸው ላይ ትልቅ ጣጣ ነው። የሴኩሪቲ ጉዳያቸው ላይ ትልቅ ጣጣ ፈጥሯል። ግን ርቀዋል የሚባሉ ሀገሮችም ከዚህ ችግር አይተርፉም። ነዳጅ በዓለም ኢኮኖሚ የደም ስር ነው፣ ትልቅ ሚና ነው ያለው። በነዳጅ ላይ የሚፈጠር የኢኮኖሚ አለመረጋጋት በብዙ የኢኮኖሚ ጉዳዮች ላይ ተያያዥ ችግሮችን ይዞ ነው የሚመጣው እና ኢራን እውነቱን ለመናገር ነገርየው አሁን ምናልባት በዚህ 2-3 ቀን ድርድር እየተካሄደ እንደሆነ አንዳንድ ነገሮች እየተሰሙ ነው። በእርግጥም አደጋውን ተገንዝበው ወደ ድርድር የማይሄዱ ከሆነ ይሄ ቀውስ
በጣም ከፍተኛ የሆነ ኢምፓክት በዓለም ላይ ይዞ ሊመጣ የሚችል ነው የሚሆነው። አንደኛ ኢራንን አሳንሶ ማየት አይቻልም። ምክንያቱም ኢራን ኢራቅ አይደለችም። ኢራን በህዝብ ብዛት ካየን ከ93 ሚሊዮን በላይ ህዝብ ያላት ናት። በመሬት ስፋት ካየን ምናልባት በዓለም 17ኛ 18ኛ ሀገር ነች። ኢራንን 3 እጥፍ 4 እጥፍ የምታክል አገር ነች። አይሚን ኢራቅን 3 እጥፍ 4 እጥፍ የምታክል ነች። በዚህ ላይ የራሷ ታሪክ ያላት ኤምፓየር የነበረች የራሷ ስልጣኔ ያላት አገር ነች። በዚህም ምክንያት ደግሞ የኢራን ህዝብ የናሽናሊዝም ስሜት ቀላል አይደለም። እንዲህ በቀላሉ ልሰብረው የምትችለው አይደለም እና በተለይ አሁን የአሜሪካ መንግስት የሪጂም ቼንጅ የመንግስት ለውጥ አመጣለሁ ብሎ እንቅስቃሴ ማድረጉ በጣም ትልቅ ስህተት ነው። የኢራንን ነባራዊ ሁኔታ በደንብ ካለመገንዘብ የመጣ ስህተት ነው ብዬ ነው የምወስደው። አንደኛ ከመሬትም አቀማመጥ አንጻር አሁን ካልኳቸው ከህዝቡ ባህሪ እና ስሜት እና ማንነትም አንጻር በቀላሉ በእግረኛ ጦር ገብተህ ልታንበረከከው የምትችል ኃይል አይደለም። እግረኛ ጦር ካላስገባህ ደግሞ የሪጂም ቼንጅ ማምጣት አትችልም እና አስቀድመው ያስቀመጡት ግብ በጣም የተሳሳተና ያልተጠና ነው የነበረው እና ምናልባት እንግዲህ አንዳንድ መካሪዎች ሊኖሩ ይችላሉ። ይህን አደጋ አሁን የተረዱት ይመስለኛል። ወደ ድርድር የመሄድ አዝማሚያ እየታየ ነው። እኔ የሚያዋጣው እሱ ነው የሚመስለኝ። እርግጥ ነው የኢራንን የመዋጋት ካፓሲቲ በደንብ አድርገው ሊያደቁት ይችላሉ። የማይመጣጠን ጉልበት ነው ያላቸው። ነገር ግን እንዳሰቡት ገብተው በቀላሉ ሪጂም ቼንጅ ማምጣት አይችሉም። ይሄ ጦርነት ደግሞ ለሌላ ሜቢ 1 ወር 2 ወር የሚቀጥል ከሆነ በአካባቢውም በአጠቃላይ በዓለም ኢኮኖሚም ላይ የሚያመጣው ቀውስ ቀላል አይደለም እና ሪሊ በተለይ የሌሎችን ዓለም ሀገራት ትብብር ሳይኖርህ 2 ሀገር ብቻ እስራኤል እና አሜሪካ በዚህ አይነቱ ጣጣ ውስጥ መግባታቸው በጣም የሚያሳዝን ነው። የዓለም ዲፕሎማሲም ሪሊ ከጥንቃቄ እየራቀ ወደኋላ እየሄደ እንደሆነ የሚያሳየን ነው። ቀደም ባሉት ዓመታት አሜሪካኖች እንደዚህ አይነት ጦርነት በአንድ ሀገር ላይ ማካሄድ ሲፈልጉ ቢያንስ የአውሮፓን ድጋፍ ለማግኘት ይሞክራሉ። እንደው የፈለገ ድጋፍ ቢያጡ የእንግሊዝን ድጋፍ ሳይይዙ አይገቡም። አሁን ግን የእንግሊዝን እንኳ ድጋፍ ማግኘት ያልቻሉበት ሁኔታ ነው የተፈጠረው። የናቶን ድጋፍ ማግኘት ያልቻሉበት ሁኔታ ነው የተፈጠረው እና ሪሊ በጣም በተሳሳተ ስሌት የተገባበት ጦርነት ነው። በአጭር ጊዜ ውስጥ 3 ሳምንትም ሳይሞላ ኢምፓክቱ ከባድ እንደሆነ እየታየ ነው እና አሁንም በዚህ ረገድ ያለውን አስተሳሰብ ቀይረው ወደ ተጨባጭ ድርድር ካልተመጣ በስተቀር ከምንገምተውም በላይ ከባድ ቀውስ በአጠቃላይ በዓለም ኢኮኖሚም ላይ በአካባቢውም ላይ ሊፈጥር የሚችል ጉዳይ ነው የሚል እምነት ነው ያለኝ። መልካም ልደት፣ እንግዲህ እንዳልከው ቀደም ያነሳው የዚህ 1970ዎቹ የነዳጅ ቀውስ በተለይ አሜሪካ ከሳውዲ ጋር የገባቸው ዲልና አጠቃላይ ከነዳጅ አምራቾች ጋር የገባቸው ዲል የዚህ የፔትሮ ዶላርን ስምምነት አሜሪካንን በተለይ የአሜሪካንን ዶላር የዓለም መገበያያ ገንዘብ እንዲሆንና ነዳጅ በዶላር ብቻ እንዲሸጥ ትልቅ ስምምነት አድርገው እንግዲህ ዓለምን መግዛት የቻሉበት ትልቅ እድል ፈጥሮላቸዋል። ኢኮኖሚያቸውን ቡስት አድርጓል። ምናልባት አሁን ኢራኖቹ በየንና በሌላ ገንዘብ የመገበያየት የመሸጥ ፍላጎትና አዝማሚያ እያሳዩ ነው የሚለው ነገር በጣም ትልቅ ውጥረትን እየፈጠረ ነው። ያ ደግሞ ራሱን የቻለ እንግዲህ ከጦርነቱ ከሰላሙ ከአቅርቦት እጥረቱ ባሻገር የዚህ የመገበያ ገንዘብ ቀውስም ይዞት የሚመጣው ቀላል የማይባል ነገር አለና ብዙ ነገሮች እንግዲህ አይኖቻችንን ከፍተን መመልከት የሚገባን ይመስለኛል። ወደ ሀገራችን ጉዳይ እንመለስ። ኢትዮጵያ በዓለም አቀፍ ደረጃ በተፈጠሩ ክስተቶች ላይ እንግዲህ ትልልቅ የኢትዮጵያን ኢንቮልቭመንት ወይም ደግሞ ተሳትፎ የፈለጉ ተብለው በታሪክ ሲነሱ አንደኛው የመጀመሪያው ራሱ የዓለም ጦርነት ነው። እነ ልጅ ኢያሱን ፈታኝ ሁኔታ ውስጥ ከቷቸው የነበረ ሁኔታ ነው። ከዛ ሁለተኛው ዓለም ጦርነት ነው። ሁለተኛው ዓለም ጦርነት ኢትዮጵያ በመጀመሪያው ኢትዮጵያ ከነ ጀርመን ነው እነ ልጅ ኢያሱ ምርጫ አልነበራቸውም ከነ ጀርመን ጋር የወገኑበት ታሪክ ይነሳል። በሁለተኛው ዓለም ጦርነት ደግሞ እንግዲህ ጣሊያንም ያው
እዛኛው ግሩፕ ውስጥ ስለነበረች እና ኢትዮጵያን ስለወረረች ንጉሱ የነበራቸው አማራጭ ከእንግሊዞቹ ጋር መተባበር ነው። እንግሊዞቹ የኛዎቹን አግዘው ሁለተኛው ዓለም ጦርነት ላይ የነበረን ተሳትፎ ይታወቃል። አሁን እንደው የሶስተኛው ዓለም ጦርነት ብለን ባንጠራውም ግን በዓለማችን ላይ ከተፈጠሩ አለመረጋጋቶች ውስጥ በጣም ትልቁና ያኛው የሚባል ኢትዮጵያ ታይድ መያዝ አዝማሚያ እያሳየች ነው። ምናልባት ዓለም ባልተሰለፈበት አቅጣጫ የቆመች የሚመስልም ሁኔታዎች ይታያሉና እንግዲህ ሁሉም ሰው የተለያየ ምልከታ አለው። ጠቅላይ ሚኒስትሩ በዚህ አስቸጋሪ ወቅት ላይ ወደ ዩናይትድ አረብ ኤሚሬት በቀጥታ በአካል ተጉዘዋል። እንዲሁም ደግሞ በስልክ ደውለው የሰጧቸውንም አንዳንድ አስተያየቶች ተመልክተዋል ብዬ አስባለሁና አሁን ዓለማችን ያለችበት የመካከለኛው ምስራቅም የአፍሪካ ቀንድም ባለበት ሁኔታ ላይ ኢትዮጵያ ከዩናይትድ አረብ ኤሚሬት ጋር በመተባበርና እንግዲህ ያ ማለት የነ እስራኤልና የነ አሜሪካን ጎራ ማለት ነው። በዚህ በአፍሪካ ቀንድ ባለው ደግሞ በሱዳን ጦርነት ውስጥ ከተቀናቃኙ ከነ ሄመቲ ጋር በመተባበር ነው ኢትዮጵያ ስሟ እየተነሳ ያለውና እንደው በሁለቱም ቀጠናዊ ጉዳዮች ላይ የኢትዮጵያን ተሳትፎና ራሷን አላይን እያደረገችበት ያለበትን ሁኔታ እንዴት ነው የምትመለከተው? አሳዛኙ ነገር እሱ ነው ጴጥሮስ። እና እውነቱን ለመናገር አሁን ኢትዮጵያ እያራመደች ያለውን የዲፕሎማሲ አካሄድ እንደው ከዲፕሎማሲ ሳይንስ ነው ዲፕሎማሲ አንጻር ለመተንተን መሞከርም አሳፋሪ ነው፣ የሚመጥን አይደለም። ምክንያቱም የአንድ ሀገር ብሔራዊ ጥቅም በየት መንገድ ነው ሊገኝ የሚችለው ተብሎ ተሰልቶ አይደለም አሁን የውጭ ግንኙነት እየተካሄደ ያለው። አንድ ስልጣንን የሁሉም ነገር የበላይ አድርጎ የሚያይ መሪ አለ። ያ መሪ ለስልጣን የበላይነቴና መቀጠሌ ይጠቅመኛል ያለውን አቋም ነው የሚያራምደው እንጂ የኢትዮጵያ አቋም አይደለም የሚራመደው። ያ ባይሆን ኖሮ ጠቅላይ ሚኒስትሩ ቅድም ያልከውን ንግግር አይናገሩም ነበር። ማንኛውም ሀገር ከአካባቢ ክራይሲስ አይጠቀምም፣ ይጎዳል እንጂ። ግን እሳቸው የሚያዩት ጉዳዩን ከአገር ጥቅም እና ፍላጎት አንጻር አይደለም፣ ከራሳቸው የስልጣን የበላይነት አንጻር ነው። ለስልጣን የበላይነታቸው ብለው አሁን ከሚያካሂዱት ጦርነት አንጻር ብቻ ነው የሚያዩት። እና እውነቱን ለመናገር አሁን ኢትዮጵያ ምን አይነት ዲፕሎማሲ እያራመደች ነው፣ ከምን አንጻር ነው ብሎ መተንተንም የሚያስችል ነገር አይደለም ያለው። በጣም የወረደ በታሪካችን አይተነው በማናቅ መጠን የዘገጠ ዲፕሎማሲ ነው እየተካሄደ ያለው እና ኢትዮጵያ በዲፕሎማሲ ረገድ ትልቅ ሚና ያላት ሀገር ነች። እውነቱን ለመናገር ካላት የድህነት አቅም ጋር የማይመጣጠን የተጽዕኖ ፈጣሪነት ሚና ነው ያላት በዓለም ዲፕሎማሲ ረገድ። የተባበሩት መንግስታትን ከመሰረቱት ሀገሮች ውስጥ አንዷ ናት። የአፍሪካ ህብረትን ከመሰረቱ ሀገሮች ውስጥ አንዷ ናት። ቀደም ሲል ከ100 ዓመት በፊት እኮ ከቅኝ ገዢዎች ጋር ምናልባት በብቸኝነት በመደራደር ከቅኝ ገዢዎች ጋር በመደራደር የምትታወቅ ብቸኛ ሀገር ነች እና በዓለም ፖለቲካ በዓለም ዲፕሎማሲ ትልቅ ሚና ከአቅሟ በላይ የሆነ ትልቅ ሚና የነበራት ሀገር ነች በእውነት። እና አሁን ግን በጣም በሚያሳዝን ሁኔታ የወረደችበት ሁኔታ ነው ያለው እና ብዙ ጊዜ ደግሞ የምትታወቀው በገለልተኝነት ሚናዋ ነው እና አንድ አቋም ከመውሰዷ በፊት በደንብ ጉዳዩን ከግራ ቀኝ መርምራ